ቤተሰቦች የቅድስት ድንግል ማርያም የአስራት በኩራት የአደራ የቃል ኪዳን ልጆች ፍጹም በወደደንና ባከበረን በልዑለ ባሕሪ በልዑል እግዚአብሔር ሰላምታ እንደምን ዋላችሁ? እንደምን መጣችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን አንደበታችን ለምስጋና የከፈተ አምላክ ክብርና ምስጋና ለስም አጠራሩ ይሁን። የሥነ ግጥሜ ርዕስ ቅዱስ ገብርኤል ሆይ ይላል። ልጅ ሳለሁ እናቴ ላንተ ስትሰጠኝ ሲርበኝ አብልተህ ስጠማ ጠጥተህ እንድታሳድገኝ ጉልበቱ አላልቆ መጣፊያው በሞላ ባለቀው ቁምጣዬ ፀሐይ ባደከመው ሹራብ ኮፍያዬ ነጠላው ባይረዝም እግሬን ባይሸፍነው በመስቀል አምሳያ አንገቴ ላይ አስራው ከደጅህ አምጥታኝ መሳለም በቅጡ ሳልችል እሷን እያየሁኝ ሳማትብ በስስ ከንፈሮቼ ስዕልህን ስስም ያኔ ነው ማውቅህ ገብርኤል። ደግሞም ከአዳራሹ ወንበር ከሌለበት ቅንያት እንደምትሆነው አብ እንደመረጣት ከሞገሷ ብዛት ስትነግራት ሲገርማት የአምላክህን እናት የማውቅህን አንተ መግደልና መቅሰፍ ማዳንና ማትረፍ ማማለድ መታደግ መባረክ ማትረፈት ትችላለህ በእውነት ምስክሩ እኔ ነኝ። እጅህ ይዘህ መርተህ በክብር ያቆምከኝ ቅዱስ ገብርኤል ሆይ የክብርህን ጸዳል የሞገስህን ጥግ አምላክ የቸረህን የመለኮት ማዕረግ እንኳን ላሳንሰው ድፍረት ተሞልቼ በቅጡ ስለረዳው መች አቅም አግኝቼ ሰባት የእሳት መጋረጃዎች በፊቱ የሚያበራ ፀሐይ በእጁ የሚዛት በነጎድጓድ የሚጣራ ልብሱ እሳት እርሱ እሳት ደፍረው የሚጠጉት እቶን የሚባላ ፍጥረታት በሙሉ በፊቱ ሊቆሙ የማይቻላቸው ደፍረው ለተጠጉት ሲኦል የጣላቸው እዚያ መለኮት ፊት ማን ሊቆም ነው ብለን ስንደነቅ ሳለን እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ሰማያት ወደ እርሷ ሲልክ ወርደህ በልልና ከዚያች ከገሊላ ክብር ምድርን ሲያርድ ብርሃን ሲሞላ አትፍሪ ስትላት እንድትረጋጋ የሰማዩ ልዑል እንደምትወልደው የአዳምን ድህነት ምክንያት እንደምትሆነው አብ እንደመረጣት ከሞገሷ ብዛት ስትነግራት ሲገርማት የአምላክህን እናት የማውቅህን አንተ መግደልና መቅሰፍ ማዳንና ማትረፍ ማማለድ መታደግ መባረክ ማትረፈት ትችላለህ በእውነት ምስክሩ እኔ ነኝ። እጅን ይዘህ መርተህ በክብር ያቆምከኝ ቅዱስ ገብርኤል ሆይ የክብርህን ጸዳል የሞገስህን ጥግ አምላክ የቸረህን የመለኮት ማዕረግ እንኳን ላሳንሰው ድፍረት ተሞልቼ በቅጡ ስለረዳው መች አቅም አግኝቼ ሰባት የእሳት መጋረጃዎች በፊቱ የሚያበራ ፀሐይ በእጁ የሚዛት በነጎድጓድ የሚጣራ ልብሱ እሳት እርሱ እሳት ደፍረው ለሚጠጉት እቶን የሚባላ ፍጥረታት በሙሉ በፊቱ ሊቆሙ የማይቻላቸው ደፍረው ለተጠጉት ሲኦል የጣላቸው እዚያ መለኮት ፊት ማን ሊቆም ነው ብለን ስንደነቅ ሳለን እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብለህ ምስራችሁን በቸር ያሰማህን ከፍርድ ዓለም ቅጣት ወደ ምድር መጥተህ አርነት ሊያወጣን ድንግልን ሲመርጣት የአምላካችንን ታላቅ ዜና ይዞ በማርያም ፊት ቆሞ ተፈሥሒ ያላት ማን ነው? ለተጨነቀ ሰውን ፈጥነህ በመድረስህ ምድርን በሚሞላ ብርሃነ ሞገድህ ከነጣቂው መብረቅ በሚያስፈራው ድምፅህ ለተፍለቀለቀውን ውሃውን በማብረድ ቂርቆስና እናቱን ከሞት በማዳንህ እቶን እሳት መሃል ደርሰህ በበረከት ውሃው ስታረገው የመዝሙር ሰገነት የመካኖች እንባ በመቅደስህ ፈሶ ጻድቃን ሲወለዱ ጸሎታቸው ደርሶ ይህንን አውቃለሁ አልታዘዝ ያሉ ቁጣህ መቅሰፍት ሆኖ ወጋ ሲሰጣቸው መልእክቱ ደርሶኛል። ለተጠራጠሩት አንደበት ቆልፈህ እንዳስቀመጥካቸው ዘካርያስ ነግሮኛል። ቅዱስ ገብርኤል ሆይ እኔ ሳውቅሃለሁ ነጋሪን አልሻም እሰግድልሃለሁ ዘምርልሃለሁ እታዘዝሃለሁ በምልጃ ታምኜ በፊቱ ስትቆም ስሜን እንድታስብ እለምንሃለሁ። ቅዱስ ገብርኤል ሆይ ልጅ ልሆን ሳይገባኝ አባት ስለሆንከኝ ሁሌ እወድሃለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በወንድማችን ላይ አድሮ ያስተማረን የመከረን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እኛም ደግሞ በሰማነው 30 60 እንድናፈራ እግዚአብሔር አምላካችን መልካም ፈቃዱ ይሁንልን።
ሲቀደስ ያለ የነበረና የሚኖር አልፋና ኦሜጋ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደዚሁም በዚህ ያላችሁ አበው ዲያቆናት ወንድሞችና እህቶች እንደዚሁም ሕፃናት ጭምር ባሰባሰበንና እስከ ሞት ድረስ በወደደን በኃያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን የከፈተ ከፍቶ የሚያከናውነ ልዑል አምላክ ስሙ በድጋሚ የተመሰገነ ይሁን። ወያነግፈን እምኔከ ከእጅህም ያድነናል። ምን አልኳችሁ? ከእጅህም ያድነናል። እንግዲህ ቃሉን የምናገኘው በትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ የምናገኘው ኃይለ ቃል ነው። ኃይለ ቃሉን የተናገሩት ሦስቱ ሕፃናት ናቸው። ስለ እነሱ ታሪክ በስፋት ነገር የምትማማሩት ወይም የምንማማረው አባቶቻችን ብዙ ሊቃውንት አሉ፣ እነሱ የሚያስተምሩን ይሆናል። ግን ትንሽ ልበላችሁና ቀጥታ ወደ ትምህርት ይገባለሁ። ምክንያቱም ጥቂት ደቂቃ ስለተሰጠችኝ። በታሪክ እስራኤል የምትባል ወይም ከነዓን የምትባል አንድ ሀገር አለች። ይቺ ሀገር የዓለም ሕዝብ በሙሉ በሁለት ዓይኑ የሚመለከታት ሀገር ናት። በየትኛውም ዓለም ያለ ሕዝብ ጆሮ ያለ እዚያ ቦታ ነው። በጠላትነትም ይሁን በወዳጅነትም ትናንትና ብቻ ሳይሆን ዛሬ ድረስ ያለ እዚያ ነው። ለምን ይመስላችኋል? ይህንን ጥያቄ ብዙዎቻችን ልንጠይቀው እንችላለን። መልሱ ግን አጭርና አጭር ነው። ለምንድን ነው ካላችሁ፣ አዳም የተፈጠረ ክርስቶስ ተሰቀለበት ቦታ ነው። ክርስቶስ የተሰቀለ ደግሞ የት ነው? ቀራንዮ ማለትም ምድረ እስራኤል ነው። ስለዚህ ሰው ወደ ተፈጠረበት ቦታ ነው ሁሉም ትኩረት የሚሰጠው። ስለዚህ በዚች ሀገር የሚኖሩ እስራኤላውያን የሚባሉ ለእግዚአብሔር የተለዩ ሕዝቦች ነበሩ። እነዚህ ሕዝቦች በሚያጠፉ ጊዜ እግዚአብሔር ቀጥታ እንዲማረኩ ያደርጋቸዋል እና በዘመናቸው ናቡከደነፆር የሚባል አንድ ገናና ንጉሥ መጥቶ እስራኤላውያንን ማርኮ ወደ ሀገሩ ባቢሎን ወይም በአሁን አጠራሩ ኢራን የሚባሉት አካባቢ ማርኮ ወሰዳቸው። ምርኮ ማለት በጉልበት አሸንፎ ወሰዳቸው። ከወሰዳቸውም መርጦ ቤተ መንግስት ያስገባዋል። ሌሎቹም ደግሞ ህዝቡን እንዲከፋፈሉት አድርጓል፣ ምርኮውን ማለት ነው። እና ቤተ መንግስት ከገቡት 4 ታሪክ የሰሩት ሰዎች አሉ። አንዱ ዳንኤል ነው። 3ቱ ደግሞ ሲድራቅ፣ ሚሳቅ፣ አብዴናጎ የሚባሉ 3 ሕፃናት ናቸው። እነዚህ ናቸው የተናገሩት። ከእጅህም ያድነናል ብለው የተናገሩት እነዚህ ናቸው። ትንቢተ ዳንኤል ምዕራፍ 3 ስታነቡት ይህ ናቡከደነፆር የሚባለው ሰው ህልም አይቶ ነበረ። ህልሙ በጣም የሚያስፈራ ነበረ። ያንን ያየውን ህልም በእውን አሰርቶ ህዝቡ በሙሉ ዓለም በሙሉ እንዲሰግድለት አደረገ። ይህ ሁሉ ሲሰግድ እነዚህ 3ቱ ከዳንኤል ጋር 4ቱ እምቢ አሉ። ወስደው ለንጉሱ ነገሩት፣ ታሪኩን ስለምታውቁት ማለት ነው። ንጉሱ ደግሞ ከእሳት እጥላቸዋለሁ ብሎ ዛተባቸው። ይህን ጊዜ አንድ የሚገርም ቃል ተናገሩ። ሀሎ አምላክነ ውስተ ሰማይ ዘናመልክ ንሕነ፣ እኛ የምናመልከው አምላክ አለን። ወይክ አድኅኖተነ እምእቶነ እሳት፣ ከእሳትም ወይም ከእሳቱ እቶንም ማዳን ይቻለዋል፣ ያድነን ዘንድ ይችላል። ወያነግፈነ እምኔከ ኦ ንጉሥ፣ ንጉሥ ሆይ ከአንተ እጅም ያስጥለናል፣ ያድነናል፣ ያወጣናል ብለው ተናገሩት። ከዚህ ጋር ታሪኩን አልገባበትም። መጀመሪያ ላይ ለማየት የምንሞክረው አንደኛ የእነዚህ ሕፃናት
እምነታቸውን እናያለን። ስለ እምነት ጥቂት እንነጋገራለን። ትምህርታችን እንቋጫለን። አለቀ በቃ። አላበዛባችሁም፣ እንዳይደክማችሁ። እንኳን አደረሳችሁ። አዎ እንዳትደክሙ እንዳትተኙ፣ ለጥቂት ደቂቃ ነው የማቆያችሁ። እና እነዚህ ሶስቱ ሕፃናት ከዳንኤል ጋር 4 ናቸው። 3ቱ ሕፃናት ናቸው ወደ እሳት ሊጣሉ የተደረጉትም። እነዚህ ሰዎች መጀመሪያ ላይ እምነት አላቸው። እምነት ምንድን ነው? ሃይማኖትስ ምንድን ነው? ሃይማኖትና እምነት አንድ ናቸው ወይስ ይለያያሉ? ብዙ ጊዜ አይተናቸዋል። እምነትስ እስከምን ድረስ ነው የሚያደርሰው የሚለውን እንየው። ሃይማኖት የሚባለው እግዚአብሔር ለሰዎቹ የገለጠው መገለጥ ሃይማኖት ይባላል። እምነት ደግሞ አመነ ከሚል ግዕዝ ቃል የወጣ ሲሆን 2 አይነት ትርጓሜ ያለው። ስንት አይነት አልኳችሁ? ማመንና መታመን የሚለው። ማመን ይደረጋል ይሆናል ብሎ እያንዳንዱ ሰው የሚያምነው እምነት ነው። መታመን ደግሞ ያንን ያመነበትን ደግሞ ተግባራዊ የሚያደርግበት ነው። ስለዚህ እምነት ምንድን ነው ማለት ነው? ማመንን ተግባራዊ ማድረግም ወይም መስራትን ይጠይቃል። እነዚህ ሰዎች ይህ ነው ያጋጠማቸው። አስቡት፣ በባዕዳን ሀገር ነው የሚኖሩት። በሌሎች ሰዎች ሀገር ነው የሚኖሩት። ነፃነት የሚባል ነገር የላቸውም። ባህሉን አያውቁትም፣ ቋንቋውን አያውቁትም። ዘመድ የላቸው፣ ርስት የላቸው። ንጉሱ ብቻ የዕለት ድርጎ ሰጥቷቸዋል። አስቡት፣ የሚኖሩት በንጉሱ መጋቢነት ነው። ንጉሱ ሹማቸዋል። ዘመድ የሆነ ነገር የሚሉት የሚመኩበት፣ እኛ ዛሬ የምንባላበት ዘር፣ ጎሳ፣ ቋንቋ የሆነ ነገር የላቸው። ምክንያቱም በባዕዳን ሀገር የሚኖሩ ሰዎች ናቸው። እዛ ጋር ሆነው አንድ ፈተና መጣባቸው። አምላካቸውን የሚያስክዳቸው አንድ አዋጅ። ማስካል ብቻ አይደለም፣ ያንን ነገር የማይተገብሩት ከሆነ እሳት ውስጥ እንደሚከተቱ ተነገራቸው። እነሱ ግን አመኑ። ምንድን ነው ያሉት? እግዚአብሔር አለን፣ አምላካችን የምናመልከው አለ፣ ያድነናል። 18ኛው ላይ ስታነቡ ደግሞ ባያድነንም እንኳ ይላል። እምነት ይህ ነው። እግዚአብሔር የሚፈቅደው እግዚአብሔር የሚወደው አይታወቅም። የእግዚአብሔርን መኑ ዘአይመረ ወይም ወመኑ መማክርቱ፣ ማን አወቀ ማንስ አማከረው? ወመኑ ዘይብሎ ዘንተ አሰነይከ ወዘንተ አሰምከ፣ ይህንን አሳመርክ ይህንን ደግሞ አላሳመርክም የሚሉስ ማን ነው ይላል። ስለዚህ እግዚአብሔር ሁሉን ውብ አድርጎ ስለሚሰራው በሰማዕትነት እንድናርፍ ከፈለገም ላያድነን ይችላል። ስለዚህ ባያድነንም አንሰግድም። ግን ከእጅ ግን ያድነናል የሚሉ የተረጋገጠ እነሱ ምንም አይነት ቃል አሳለፉ። በባዕዳን ሀገር ያሉ ሰዎች ነገር ግን በሃይማኖት የጸኑ ሰዎች፣ የሚያውቁት ዘመን የሚመኩበት ባለስልጣን ወይም ደግሞ ይህ ያወጣናል ያሉት ገንዘብ አልያም እውቀት ወይም ዝና የላቸውም። አንድና አንድ እምነት ብቻ አላቸው። በእምነት ደግሞ ሁሉም ነገር ይቻላል። ሐዋርያው ቅዱስ ጳውሎስም የሚናገር ነው። በእምነት የማይቻል ነገር የለም። በዕብራውያን መልእክቱ ምዕራፍ 11 ቁጥር 33 ላይ ሁሉም በእምነት አሸነፉ ነው የሚለው። ስለዚህ በእምነት የማይቻል ነገር ስለሌለ አመኑ። መታመናቸውን ደግሞ ማመናቸውንም መታመናቸውንም ገለጹ። በባዕዳን ሀገር ያሉት ዘመድ የሌላቸው ጎሳ የሌላቸው ሰዎች ነገር ግን እግዚአብሔር አላቸው። አያችሁ፣ የምንሸወደው እዚህ ጋር ነው። ማንን መያዝ እንዳለብን አላወቅነው። የትኛውን ማስቀደም እንዳለብንም አልለየንም። መቅደም ያለበት የትኛው ነው? መያዝ ያለበት የትኛው ነው?
እግዚአብሔር ነው ወይ መያዝ ያለበት ወይስ ደግሞ ባለስልጣናት ናቸው መያዝ ያለባቸው? እግዚአብሔር ነው መያዝ ያለበት ወይስ እምነት ነው መያዝ ያለበት? አልያስ ዘርና ጎሳ ወይም ሌላ ነገር ነው መያዝ ያለበት? የትኛው ነው መቅደም ያለበት? ተፋልሶብናል። ሰለስቱ ደቂቅ ግን እግዚአብሔርን ይዘዋል። እግዚአብሔርን ስለያዙ የደረሰባቸውን አስቡ፣ የደረሰላቸውን አስቡ። በንጉሥ ፊት መቆም በጣም ከባድ ነው አይደለም? ንጉሥ ፊት አንድ ተራ ባለስልጣን ፊት እኔና እናንተ ስንቆም አይደለም ተራ ባለስልጣን ፊት እንደዚህ ሁሉ ምዕመናን ፊት ቁመን እንኳን ተናገሩ ብንባል እንፈራለን። እነሱ ግን ለሰማይ ለምድር ለከበደው ንጉሥ ምንድን ነው ያለው? እኔ ይህንን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዛሁት። አያችሁ? ምንድን ነው ያለው? እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዛሁት። ይህን ዓለም እንደዚህ ያደረገው ንጉሥ ፊት ቆመው አንተ የሰራኸው የማይረባ ማለት አሰባችሁት? ምን ያስከፍላቸዋል? ግን እነሱ ግን ያድነናል ብለው ያመኑት አምላክ ስላላቸው አደረጉት። እኔና እናንተ ብንሆን ምን እናደርጋለን? በማናውቀው ሀገር፣ በማናውቀው ቋንቋ፣ በማናውቀው ንጉሥ ፊት ቁመን እንናገራለን? ከተናገርን ጥሩ ነው። ዛሬም ገብርኤል ገብርኤል ብለን እናከብረዋለን። ለምንድን ነው? ይደርስልናል። ራሱን ናቡከደነፆር ተናግሯል። እዚህ ትንቢተ ዳንኤል ምዕራፍ 3 ላይ ስታነቡ ቁጥር 28 ላይ ይናገራል። ወራብሩስ ይመስል ከመወልደ እግዚአብሔር፣ እንደውም አራተኛው እግዚአብሔርን ልጅ ይመስላል እያለ ይናገራል። አኮኑ ሰለስተ እደዮ እሱራን ወደኔ ውስጥ እሳት፣ ሶስት ልጆች አስረን እሳት ጥለን ነበረ። ወናሁሬ የአርባዕተ እደው፣ አሁን ግን አራት ነው እናያቸዋለን። እንደውም አራተኛው እግዚአብሔር ልጅ ይመስላል። እንደ ሰለስቱ ደቂቅ ያለ እምነት ካለን እግዚአብሔር ያድነናል። ምንም አይነት ጥርጥር የለውም። ባያድነንም እንኳን ግን አንስገድ፣ እንደሚያድነን ግን ምንም አይነት ጥርጥር የለውም። ለምን? እግዚአብሔር ሁሉም ነገር ማድረግ ስለሚቻለው። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር ስለሌለ እኔና እናንተ እሳት መግባት ቀላል ነው እኮ እግዚአብሔር። እና ሰለስቱ ደቂቅን በማያውቁት ሀገር ሄደው ይህንን ነገር አደረጉ። በምን ታምነው ካላችሁኝ እምነታቸውን እግዚአብሔርን አስቀድመው። ከዛ በኋላ ንጉሱ ፊት ብቻ መቆም አይደለም፣ ንጉሱ ተቆጣ። እሳቱ እጥፍ እንዲነድ ተደረገ። ይህን ጊዜ ሰለስቱ ደቂቅ አልፈሩ። እኔና እናንተ ቢሆን ምን እንሆን ነበር? አረ ንጉሥ ሆይ በቃ ለአንድ ልቤ እግዚአብሔር እንደሆነ ያውቀዋል። እግዚአብሔር እንግዲህ እግዚአብሔር ሰዎቹ አስገድደውኝ እንደሆነ ይረዳኛል። አይ ለንጉሱ ስል በቃ እሳቱ ከምገባ በቃ ልል ነበር አይደለም። እነሱ ገባች። እምነት ማለት ይሄ ነው። አያችሁት? መታመን ማለት ይሄ ነው። ብቻ እግዚአብሔር እግዚአብሔር ማለቱ አይደለም። ብቻ ገብርኤል ገብርኤል ማለቱ አይደለም። ብቻ ሚካኤል ሚካኤል ማለቱ ብቻ አይደለም። እስከ መጨረሻው ድረስ እሳቱ ቦግ 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 ብሎ እስከሚነድ ድረስ መታመን እሶች አይደለም። እጃቸውን አስሯቸው፣ እግራቸውን አስሯቸው፣ ወስደው አስረው ወሰኑና ከእሳቱ የሚጥሉ ኃያላን በጣም ብርቱ ብርቱ ሰዎች፣ ጉልበት ያላቸው ሰዎች ተመረጡ። ወደ እሳቱ እንዲወረውሯቸው። እስከዚህ ድረስ ሰለስቱ ደቂቅ ምን አሉ? ፈሩ? አይ ንጉሥ በቃ ተስማምተናል በፈቃድህ አሉ? አላሉም። ዛሬም እግዚአብሔርን የምናመልከው እግዚአብሔርን የምናምነው ታማኞች ከሆን እምነት አለን ካልን እስከዚህ ድረስ ነው የመቆም ያለብን። እስከ መጨረሻው ህቅታ እስከምንታሰር ድረስ መታሰር ብቻ አይደለም። እነዚህ ሶስቱን ሕፃናት ሊወረውሩ እንደነገርኳችሁ በጣም ጉልበተኛ ሰዎች ተመረጡና ወደ እሳት ሲጥሏቸው ከዳር ያሉት ተቃጠሉ። መሀል የገቡት ግን ዳኑ። አያችሁ፣ እግዚአብሔር እንዲህ ነው። ከመሀል ያሉትን ማዳን፣ በዳር ያሉትን ማቃጠል ይችላል።
ሃይማኖት እንዲህ ነው፣ እምነት እንዲህ ነው። መሀል እሳቱ መካከል ሆኖ ይትባረክ እግዚአብሔር አምላክ አበዊነ ስቡሕ እኔ ውእቱ ወልዑል እኔ ውእቱ ላለን የአባቶቻችን አምላክ እግዚአብሔር ይመስገን ያስብላል። በእሳቱ መካከል ቅኔ አለ፣ በእሳቱ መካከል ዝማሬ አለ። ምን ከሆነ ነው? እምነትን ካስቀደመ፣ እግዚአብሔርን ከያዘን። እግዚአብሔር ከሌለሳ ካላችሁ በምቾት መካከል ወይም ደግሞ ኮምፈርት ዞን በምንለው መካከል ውስጥ ምቾት የለም። በብዙ ሰዎች በሚሊዮኖች ተወደን ነገር ግን ምንም እንሆናለን። እንኳን እሳት ውስጥ ምስጋና ይቅርና ቤተ መቅደሱ ቁመን እግዚአብሔር ቤተ መቅደስ ነው ያለን ብለን ግን ምስጋናችን ሌላ ይሆናል፣ ሹክሹክታና ወሬ ይሆናል። ለምንድን ነው ካላችሁኝ፣ እምነት ከጎደለ ነው። የመጀመሪያውም የመጨረሻውም እምነት ሃይማኖት ካለን ግን ምንም ቢሆን ምንም የለም። የእነዚህን የሰለስቱን ደቂቅ ነገር ባጭሩ ልንገራችሁ፣ ከህይወታችን ጋር አዛምደን እንያዘው። እነዚህ ሰዎች በእሳቱ ገብተው ከእሳቱ ወጥተዋል። የኔና የእናንተ ህይወትም እነዚህ ሰዎች ይመስላል። ነገር ግን የኔና የእናንተ በእምነት ጉድለት ምክንያት ዛሬም በእሳቱ እየተመረመረ ነው። ዛሬም ከእሳቱ አልወጣም። ዛሬም በውዕየቱ ዓለም በዚያ በሚያቃጥለው ውስጥ እያለፈ ነው። ለምንድን ነው ካላችሁኝ፣ አንድ እግራችን ከእግዚአብሔር፣ አንድ እግራችን ካለም፣ አንድ እግራችን መዝሙር ጋር፣ አንድ እግራችን ዘፈን ጋር፣ አንድ እግራችን ቤተክርስቲያን፣ አንድ እግራችን ሌላ ቦታ፣ አንድ እግራችን አንድ ገላችን ነጠላ ለብሷል፣ አንድ ገላችን ደግሞ የዓለም ድሪቶ ለብሷል። ስለዚህ እስከ ዛሬ ድረስ እምነታችን ጉድል ስላለች እስካሁኗ ድረስ በእሳት ውስጥ ገብተናል። እውነት ነው፣ ተፈትነናል። በተለይ እንደ ኦርቶዶክስ ተዋህዶ ተፈትነናል። ዛሬም እየተፈተናል። ግን እግዚአብሔር አለ ብለናል፣ አምነናል። ያመኑት ወጥተዋል። እኛ ግን ጎደል ያለ እምነት ግን ቀርተናል። ፖለቲካው እያቃጠለን ነው፣ ዘረኝነቱ እያቃጠለን ነው። እኛም ከዛ ውስጥ ገብተን እንቆሰቁሳለን። እንዴ ከነገሌ ዘር ነው የመጣ ይማል ልናዳምጠው፣ ልንሰማው፣ ልናበረታታው እንፈልጋለን። ካሉ ቆል ዘሩን ብቻ እንፈልጋለን። አይ ይሄኛው በነገሌ ቋንቋ ተናጋሪ ነው፣ ስለዚህ የእሱን የሆነ ነገሩን አታበረታቱ ማለት አይደለም። ግን ዘር ለይታችሁ፣ ጎሳ ለይታችሁ፣ የሆነ ነገር ለይታችሁ አታበረታቱ። ሃይማኖት ብቻና ብቻ፣ ቃልና ቃል ብቻና ብቻ ነው። ምንም ይሁን ምንም ይሁን። ስለዚህ እስካሁን ድረስ ያለነው በዚህ በነበልባል ውስጥ ነው። እግዚአብሔር ግን ምንድነው የትምህርታችን ርዕስ? ያድነናል። ጨካኝ ንጉሥ ቢነሳብን፣ ክፉ ባለስልጣን ቢመጣብን፣ እንደምታዩት የሆነው እየሆነ ያለው እምነት በእምነት ከጸናን እግዚአብሔር ያድነናል። የምናየው ነገር በሀገራችን ላይ ባይተዋር ብለን እየሰማችሁ ነው። በሀገራችን ነው የምንኖረው፣ ግን ከሰለስቱ ደቂቅ በላይ ባይተዋሮች ነን። በሀገራችን ለእኛ ክብር የለም፣ ለቤተ ክርስቲያኗ ክብር የለም። 3000 ዓመትና ከዚያ በላይ ይዛ የኖረች ቤተ ክርስቲያን ዛሬ እንደ ጠላት ታይታለች። ብትጮህ የሚሰማት አጣለች። በሀገራችን ምርኮኞች ሆነናል። ለምን እንዲሆነ ካላችሁ እምነት ስለጎደለን ነው። ማመን ስለቀነስን ነው። እምነታችን ስለጎደለ። ስለዚህ እግዚአብሔር እንዳድነን ያድነናል። ምንድን በሉ? ያድነናል። እስኪ በሉልኝ። ከእጅህ እስኪ እንደገና ከእጅህ
አዎ እግዚአብሔር ያድነናል። ዝም ብለን ግን ያድነናል ስላልን አይደለም። መጀመሪያ ላይ ከገባንበት ውስጥ እንውጣ። ከዛ ከገባንበት አሩቃ፣ ከዓለም አሩቃ፣ ከዘረኝነቱ አሩቃ፣ ከተንኮለኝነቱ፣ ከቂሙ፣ ከበቀሉ፣ ከሆነ ዓለም ካለንበት ከወጣን ልክ እንደ ሰለስቱ ደቂቅ በእምነት ብቻ እግዚአብሔርን መጀመሪያም መጨረሻም ካደረግን ያድነናል። ምንም አትጠራጠሩ። እግዚአብሔር እኛን ለማዳን አይደለም መልአክ እሱ ራሱ መጥቷል አይደለም? ሐዋርያው ቅዱስ ዮሐንስ ይናገራል። እስመ ከመዝ አፍቀረው እግዚአብሔር ለዓለም እስከ ወልዶ ዋሕደ መጥተው ሀበሌታ ለኩሉ። እግዚአብሔር ዓለምን እንደዚህ ወዶታል አንድያ ልጁን እስከ መስጠት ድረስ አይደለም መልአክ እሱ ራሱ መጥቷል። አኮ በመልአኩ አኮ በተንባል አላ ለልጁ እዚ ኢየሱስ ይመልስ ወያድነን። በመልአክም አይደለም በሌላ ደግሞ እንደገና በምሕረት በሚመልሰውም አይደለም እሱ ራሱ ይመጣል። አይደለም መላእክት ምን ስንሆን ነው ግን አድነን ስንል ስማን ስንል ስማን ለማለት ግን መጀመሪያ ራሳችን ለንጹህ እግዚአብሔር ጋር ለመድረስ እኛ ንጽህና ደረጃ ላይ መውጣት አለብን። ቅዱስ እግዚአብሔር ጋር ለመድረስ እኛ ቅድስና ደረጃ ላይ መውጣት አለብን። ኃያል እግዚአብሔር ጋር ለመድረስ እኛ በመንፈሳዊ ኃይል ማለት አለብን። መሬት ለመሬት እየተልፈሰፈስን እግዚአብሔርን አናገኝም። ቅድም ባልኳችሁ ነገሮች በትንንሽ ነገሮች ተጠልፈን ወድቀን ልዑሉን እግዚአብሔር ሰማይ ሰማያት ያለውን እግዚአብሔር እናግኝ ብንለው የለም። ያረንም ከመዘይሰም እንደማይሰማ ዝም ይላል። ያጎነዲ ከመዘይሁ እንደማይሰጥ ችግር ይላል። ነገር ግን በእምነት በርትተን እንደ ሰለስቱ ደቂቅ ያለ እምነት ይዘን ከሄድን ራሱ እግዚአብሔር ይመጣልናል። መላእክትን ይልክልናል። በቅዱሳንም በኩል ይረዳናል። እንዴ ወክሌቱ ሰደድ ወንበል ለልፍ አይደለም እንዴ? ሁለት ሰው እኮ ብቻ ይበቃል። እግዚአብሔር ሲያስነሳ ብዙ ነገር አለ። ሁለት ንጹህ ሰው ይፈልጋል። ነገር ግን እነዚህ ሰዎች በሆነ ትምህርት ያልተያዙ መሆን አለባቸው። በሆነ ማሰሪያ ያልተያዙ ሰዎች ከሆኑ እግዚአብሔር በእነሱ ምክንያት ምን ይለናል? ያድነናል። ከሚነደው እሳት በሀገራችን ከሚነደው የዘረኝነት እሳት በሀገራችን ከሚንበለበለው የፖለቲካ እሳት በሀገራችን ከሚነደው በተለይ ክርስቲያኖቹ ላይ በሚያግለው በሚበረታው የመሞትና የመገደል እሳት እግዚአብሔር ያድነናል። ግን ባያድነን እንኳ ለዓለም አንገዛም። ባያድነን እንኳ ለዘረኝነት አንገዛም። ባያድነን እንኳ ከጠበበ እሳቤ እንውጣ። ለምን? ወደ ነፍሰ ዘበሰማይ ገበና። እኛ ሀገራችን ሰማያዊ ነው። ዜግነታችን ሰማያዊ ነው። ሕይወታችንን ሰማያዊ ነው። በሰማይ የሚኖር ደግሞ ከፍ ያለ ነው። መሬት ለመሬት በትንሽ ነገር የሚወድቅ በትንሽ ነገር የሚጠለፍ በትንሽ ነገር የሚሸነፍም አይደለም። ስለዚህ ምን ማለት አለብን? ከፍ ማለት አለብን። እግዚአብሔር ደግሞ ያድነናል። ለሁሉም እሱ ራሱ መጥቶ በታምራት ሌሎቹን ልኮ እግዚአብሔር ያድነናል። ለመዳን መጀመሪያኛ ዝግጁዎች ሆነን እንገኝ። በዓል ስናከብር በተለይ እንደዚህ ታላላቅ በዓላት በምናከብርበት ጊዜ በዓሉ ብቻ እንደዚህ ነው ብለን እንትን አይደለም። እኛ ራሳችን መለወጥ አለብን። ሰለስቱ ደቂቅን አድንቀን አታድንቁ ማለት አይደለም። አድንቀን መሄድ ብቻ ግን የለም። እንደ ሰለስቱ ደቂቅ በእምነት ልንበረታ ልንሀይል ያስፈልጋል። ያ ከሆነ ግን ምንም ብቸኞች ብንሆን እግዚአብሔር ካለ በርሲ ብቸኞች ብንሆን
እግዚአብሔር ካለ ነው እናንተ የምትሉ። እናንተ እግዚአብሔር ካለ ብቸኞች ብንሆን እግዚአብሔር ካለ ነው እናንተ ብቸኞች ብንሆን ዘመን ባይኖረን በባዕድ ሀገር ብንሆን ምንም ተስፋ የምናደርገው ገንዘብ ባይኖረን እውቀት ባይኖረን ለኛ የሚያደላ ባለስልጣን ባይኖረን እንድናለን ወስባት ነው። የእግዚአብሔር አምላካችን ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ማስተማሩን ለመምህራችን ለመምህር ሳሙኤል ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አሜን። ያገኘው ዘመናቸውን በዕድሜና በጤና እግዚአብሔር አምላክ በቸርነቱ ይጠብቅልን። ትልቅ ትምህርት ያስተማረ አሁን የሚኖረን ከሰንበት ትምህርት ቤት ፍሬ ከሆነው ከዲያቆን ከበደ ምዕራን ይቀርብልናል። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝምተኝት ባለቅኔ የዝምታሽ ኃይለ ወሰን ከባህር ልክ የጠለቀ የዓለምን ፈውሰ ፊደል በምን ጸሎት አፈለቀ። በይሁንታሽ እስኪከስም የዘመን ጥልም ያለን ክሱ ምን ቢሆን ነው እመቤቴ የልመናሽ ርዕሱ። እንደ ንግሥት አትካሪ እንደ ጠቢብ አትደመጭ ጾመሽ ገነሽ አትታዩ በጽሞና ተሸፍነሽ እስከ አርያም እንዲደመጥ ምን ነበረ የምትጸልዩ? ገና ቀድሞ የምስጋናው እጹብ ዥረት ውበትሽን ሳያጠቃት የተናቀች ታናሽ ጉንጭሽ የገነት ብርሃን ኳኳት የእሳቱን መልከ ታምር ከነፍስሽ ላይ ሳትስዩ የአድናቆቱን ክቡር አክሊል በትሕትና ሳትጠቅዩ ልለ ሕይወት እመቤቴ እንዴት ነበር የምትጸልዩ? ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳጠፋ ያንቺ ልጅ ነኝና ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳጠፋ ያንቺ ልጅ ነኝና የጻድቃን እናቶች እጅግ ብዙ ናቸው ከብሉይ ከሐዲስ ደረስ ናቸው። አንቺ ግን አንዲት ነሽ የለሽም ጭማሪ ትኖራለሽ እንጂ ታስሪ ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልተፋማለው ያንቺ ልጅ ነኝና ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልተፋማለው ያንቺ ልጅ ነኝና ዝምተኝት ብላቴና መልከ ሐሴት ታናሽ ገልገል እነሆ እያልሽ አምላክ ባሪያ ፍጥረት ፈጣሪ ይገዳደል በፈቃድሽ ቅድስና ሲኦል ነዋሪው አዳም ሳቀ ታምረኛው ማኅፀንሽ መድኃኒትን አፈለቀ። አልተሳለም ካናናርሽ አልተሳለም ካናናርሽ የምድር ጉፍ ወፍ ኩነኔ ማትለመች ማትዳሰሽ ማትፈች ጣፋጭ ቅኔ አካላትሽ በሳት ዙፋን ሰውነትሽ የአምላክ እርሻ ፈቃድሽን ፈውሰብን ለዓለም ድነት ድንቅ ድርሻ መተናነስ የነፍስሽ ጌጥ ባሪያ መምሰል ያነገሰሽ ለትሕትናሽ ተጎናጽፎ በእናት ማዕረግ ጌታሽ ካሰሽ የይሁንታሽ እጹብ ተአምር የሞት መዝገብ ሕይወት ካለ ኪሩቤልም ሰይፉን ጥሎ የገነት በር ወለል አለ። ገና ቀድሞ
ገና ቀድሞ በአንደበትሽ ድል ተሽሮ ሲኦል አቅሙ ሳይበረበር ምስራሪያን ቅዱስ ገብርኤል ሳያንኳኳት በምስራቅ በር ልዕለ ሕይወት እመቤቴ ጸሎትሽ ግን እንዴት ነበር? ከተፈጥሮ ቅድስናሽ ያናናርሽ ውበት ሊያዩ የእልፍ መላእክት ጸሎታቸው ስብሐትሽ እንዴት ቢዋብ የማያልፉት እስከሚያዩሽ አጓጓቸው። ከአናናርሽ ተድላ ቢርቅ ግፍ ስደትሽ ቢበረታ ከነፍስሽ ላይ ፍስሐ ይጎል ወንዛ ሐሴት መልከ ደስታ። ደስተኛይቷ ሆይ ደስ ይበልሽ ድንግል የአብ ቃል ክርስቶስ ሥጋሽን ይለብሳል አንቺም ትይዋለሽ ስሙን ኢየሱስ መድኃኒት ነውና ለሥጋ ወነፍስ ንጽሕት ናትና በድንግልና ንጽሕት ናትና በድንግልና ክፋት የለባትምና ወንድ ልጅ ወልዳልናለችና አብስራ ገብርኤል ለማርያም ወይ ብላት ወልድ ገብርኤል ማርያምን አበሰራት ወንድ ልጅን ትወልጃለሽ አላት። ንስሐ ነሽ እመምሕረት የተስፋ ስም የሕይወት ቃል መቅዘፊያውን ለአንቺ ጥሎ ከሞት ባህር ማን ይጠልቃል? ዝምተኝት ባለቅኔ አረጋዊት ብላቴና ለተጠቁት ኃጥ ነፍሳት ሰማያዊት ነፍሰመና ማኅፀንሽ ፍሬ ድነት የእርቅ ጸበል ፈሶበታል። እንዴት ፍጥረት ፍጹም ወርዶ ስለምልጃሽ ይሟገታል? የጽሞናሽ ኃይለ ወሰን ከባህር ልክ የጠለቀ የዓለምን ፈውሰ ፊደል በምን ጸሎት አፈለቀ? መተናነስ የነፍስሽ ጌጥ ጋርያ መምሰል ያነገሰሽ ለትሕትናሽ ተጎናፍሶ በእናት ማረግ ጌታሽ ካሰሽ። የጌታዋ ታዛዥ ባሪያ የታመነች ታናሽ ንግሥት ማኅፀንሽ የእሳት ዙፋን የመለኮት ቤተ መንግሥት የፈቃድሽ ቅድስና ያልወለደው ሕይወት ቤታል። እንዴት ፍጥረት ፍጹም ወርዶ ስለምልጃሽ ይሟገታል? በይሁንታሽ እስኪከስም የዘመን ጥልም የዓለም ክሱ ምን ቢሆን ነው እመቤቴ የልመናሽ ርዕሱ? እንደ ንግሥት አትካቢ እንደ ጠቢብ አትደመጭ ጮሽ ገነሽ አትታዩ በጽሞና ተሸፍነሽ ልዕለ ሕይወት እመቤቴ እንዴት ነበር ምትጸልዪው? ውስን ምናብ ያስታበየው እፍኝ እውቀት ተመርኩዞ ከሞት ባህር ማን ይጠልቃል የመጥፊያውን በትር ይዞ? መተናነስ የነፍስሽ ቤት ባሪያ መምሰል ያነገሰሽ ለትሕትናሽ ተጎናፍሶ በእናት ማረግ ጌታሽ ካሰሽ። ምን ንጽሕና ብትሞይ ይሸፍንሽ ምን ትሕትና ሰማይ ምድር ማይችሉትን አንቺን ታክል ብላቴና ከደረትሽ አስጠግተሽ እሽሩሩ እስክትዩ በጡቶችሽ ወተት ስፍር የጥማቱን እስክትመዩ በጎጆች ስር ተወስኖ 30 ዓመት እስክታዩ ልዕለ ሕይወት እመቤቴ እንዴት ነበር ምትጸልዩ? እኔስ ባልችል እንኳን ለመረዳት ውስን አቅሜ ባይተዳደር የቃልሽን ቅንጣት እንኳን አስተምሪኝ የኔ ፊደል። ሐሜት ስንም ሲፈራረቅ አንደበቴን አደለማው በትሕትናሽ እንድሰበር ጸሎትሽን አንዴ ልስማው። በእርሶ ሰማይ አያንኳኳም ልመናዬን ትልቅ በድሎት መልእክተ ሕይወት በረከቴ አስተምሪኝ ያንቺን ጸሎት። ማርያም ፊደል የሁሉም ማርያም ፊደል የሁሉም ማርያም በንጽሕና ተጽፋለችና በንጽሕና ተጽፋለችና
በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና። ዝምተኒት ባለቅኔ አረጋዊት ብላቴና ለተጠቁት ብዙ ነፍሳት ሰማያዊት ነፍሰ መና ይህ ችግር የሚተነትን አገላለጽ አላሰላም በኩል ምክር ያሳርፋል የመቅደስሽ በጽሑፍ ሰላም የደጅሽ ላይ የንፋስ ግር በእድ ልኬት ሳረጋጋ በምን ጥበብ ይገለጻል የምላትሽ ክብረ ጸጋ። ማኅፀንሽ ፍሬ ድነት የጸሎት ፈሶበታል እንዴት ፍጥረት ፍጹም ወርዶ ስለምልጃሽ ይሟገታል። እናት ሆይ እመምረት የተሳስየ ሕይወት ቃል ማረፊያውን ለአንቺ ጥሎ ከሞት ባህር ማን ይጠልቃል? እናት ሆይ እመምረት የተስፋው ስም የሕይወት ቃል ማረፊያውን ለአንቺ ጥሎ ከሲኦል በር ማን ይወድቃል? እግዚአብሔር ሆይ ማረን። የዓለም ውዳቄ ጎደፍ በተባሉ በምድር የኖሩ በጽድቅ ሕይወት ዓለምና ምሮቷ ትተው በመለሉ ኢየሱስ ማረን አትጨክን በእውነት ኢየሱስ ማረን በየገዳማቱ ስለተሰደዱ ፍቅርህን በመምረጥ የዓለም ውዳቄ ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። ሕያዋን በሆኑ እስከ ዘላለም ከኢየሱስ ጋር ሞተው በመስቀል ዓለምን አቃቸው እነርሱ አምላክ ራራልን አትጨክን በእውነት አምላክ ራራልን አትጨክን በእውነት በየገዳማቱ በየበረሃው ስለተሰደዱ ፍቅርህን በመምረጥ ውዳቄ ምናምንት ሆነ ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። የዓለም ውዳቄ ጎድፍ በተባሉ በምድር የኖሩ በጽድቅ ሕይወት ባሉ ዓለምና ምሮቷ ትተው በመለሉ ኢየሱስ ሆይ ማረን፣ እግዚአብሔር ሆይ ማረን። ኢየሱስ ሆይ ማረን፣ እግዚአብሔር ሆይ ማረን።
ወዳቂ ምናምንት ሆነ ስለ ፍጥረት ስሙ ክብራቸውን ትተን እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። ማርያም 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 ደስ ይበልሽ በገብርኤል ሰላምታ ባንቺ ስላደረ የዓለም ሁሉ ጌታ ባንቺ ስላደረ የዓለም ሁሉ ጌታ ማርያም 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 ደስ በመሀል ልለፍ፣ በዛ መሀል ልለፍ። ሰላምታ ባንቺ ስላደረ የዓለም ሁሉ ጌታ ባንቺ ስላደረ የዓለም ሁሉ ጌታ የአምላክ ቸርነቱ ፈቃዱ ሲሆን ጨለማ ተገፎ ሲወጣ ብርሃን መድኃኒት ሲመጣ ሰይጣን እንዳፈረ የዜናው አብሳሪ ገብርኤል ነበረ። ማርያም 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 ደስ ይበልሽ በገብርኤል ሰላምታ ባንቺ ስላደረ የዓለም ሁሉ ጌታ ባንቺ ስላደረ የዓለም ሁሉ ጌታ ድንግል ተቀምጣ በቤተ መቅደስ አርበ አስማታ ስትፈትን ንግሥት ገብርኤል ገብርኤል ዜናዊ ሐዲስ የአምላክን መወለድ ስንገበረበት ማርያም 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 ደስ ይበልሽ በገብርኤል ሰላምታ ስላደረ የዓለም ሁሉ ጌታ ባንቺ ስላደረ የዓለም ሁሉ ጌታ ገብርኤል ሲያበስራት ድንግል ስትሰማ በእርሷ ላይ ያደረ የመለኮት ግርማ እውነተኛ መልአክ መሆኑን ስላየች ይሁንልህ እንዲላ ቃሉን ተቀበለች። ማርያም 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 ደስ ይበልሽ በገብርኤል ሰላምታ ባንቺ ስላደረ የዓለም ሁሉ ጌታ ባንቺ ስላደረ የዓለም ሁሉ ጌታ ድንግል ተቀምጣ በቤተ መቅደስ ማር ወርቁን አስማምታ ስትፈትን ንግሥት ገብርኤል ገብርኤል ዜናዊ ሐዲስ የአምላክን መወለድ ሥጋን በመልበስ ማርያም 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 ደስ ይበልሽ ሰላምታ ባንቺ ስላደረ የዓለም ሁሉ ጌታ ባንቺ ስላደረ የዓለም ሁሉ ጌታ የአምላክ ቸርነቱ ፈቃዱ
ገብርኤል ሰላምታ ባንቺ ስላደረ የዓለም ሁሉ ጌታ ባንቺ ስላደረ የዓለም ሁሉ ጌታ ዝማሬያችን
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የደም መሰረት ሰማዕታት የደም መሰረቱ በቀራንዮ መስቀል የተጀመረው ዋጋ አሁንም ቀጥሏል። ሰማዕታት እውነት ያለምን ጣዕም ናቁ። ስለ እግዚአብሔር ፍቅር ሲሉ ደማቸውን አፈሰሱ፣ አጥንታቸውን ከሰከሱ። እንዲህ ነበር ተዋህዶን እንዲህ አድርገው ያቆሙልን። የፊልበሬን የግዛቴ የወሰን አጠባበቅ ምን ሁኔታ ላይ ይገኛል? ይህ ሲሆን ጸጥ ረጭ ብሎና ለጥ ብሎ እየተነሳ ነው። ንጉሡ በደል ብለዋ በደል የአውራጃው የሚበሩ የግዛቱ ጥበቃ ንጉሡ አስተማማኝ ላይ ነው። በጣም ጥሩ ንጉሥ ሆይ ሺህ ዓመት በሙስናው እመኛለሁ። ሕዝቡ ቢሆን ጸጥ ረጭ ብሎ ይተነሳል። አመሰግናለሁ። በጣም ጥሩ አመሰግናለሁ። እንግዲህ በድንበሬና በግዛቴ የሽንፈትን ወይ መስማት የድንበሬና የግዛቴ
የወሰን አጠባበቅ ምን ሁኔታ ላይ ይገኛል? ህዝቡስ ቢሆን ጸጥ ረጭ ብሎና ለጥ ብሎ እየተገዛ ነው? ንጉሥ በደል ብለዋ በደል የአውራጃው የድንበሩ የግዛቱ ጥበቃ ንጉሥ ሆይ አስተማማኝ ላይ ነው። በጣም ጥሩ ንጉሥ ሆይ 1000 ዓመት ለንግሥናው እመኛለሁ። ህዝቡ ቢሆን ጸጥ ረጭ ብሎ እየተገዛ ነው። አመሰግናለሁ። በጣም ጥሩ አመሰግናለሁ። እንግዲህ በድንበሬና በግዛቴ የሽንፈትን ወሬ መስማት እንደማልፈልግ ታውቃላችሁ። እናንተም ቢሆን ይህንን አውቃችሁ በታማኝነት ስለምታገለግሉኝ አመሰግናለሁ። በነገራችን ላይ ባለፈው አንድ ትዕዛዝ አዝዤ ነበር። እሱ ምን ሁኔታ ላይ ይገኛል? ይቅርታ ንጉሥ ሆይ ምን አዘው ነበር? ምን አዘው ነበር? አዎ ምን አዘው? ማንም እኮ የሌለ ምን ሊቆርጠኝ ረጋ ይበሉኝ። ንጉሥ ሆይ ለጥበቃው ከሆነ የከተማ ወታደሮች ከተማውን በተጠንቀቅ ሲጠብቁ ነው ያደሩት። ንጉሥ ሆይ ሌላ ምን ተፈጥሮ ነው? እኔ እንጃ። አንድ በብርሃን የተከበበ ሰው ሰይፍ ይዞ ከዚህ ክፋት ካልተመለስክ መንግስትህን እገለባብጠዋለሁ፣ ያፈሰስከው የንጹሐን ደም ነው፣ ህዝቦቼንም ልቀቅ እያለ ሲያስጨንቀኝ ነበር። ንጉሥ ሆይ እኔም አንድ ያሳሰበኝ ጉዳይ አለ። ወደ ሰዓቱ ይጨመሩ ብለህ አዘዝከው የነበሩትን አልተቃጠሉም። እንዴት? እንደው ወደ ሰዓቱ እጠሯቸው ነው የተቃጠሉት። ደግሞም 4ኛ ማይከናል እያሉ ነው። ምን እዚያ አምጡልኝና በክብር ቅበሩልኝ። ያም እስር ቤት እንዲበሰብስ ያዘዝኩበትን ወደዚህ አምጡትና ቃሉን ያስተምር። አዎ ቃሉን ያስተምር። ከነገ ጀምሮ የእነዚህ ሰዎች እምነት በአዋጅ ታውጆ ህዝቡ ሁሉ የእነዚህ ሰዎች እምነት እንዲከተል አድርጉልኝ። አዎ ይሄ ነው መፍትሄው። ንጉሥ ሆይ በእርሶ ምስል ያሰሩት ጣዖትስ? እሱን አፍርሱት። አፍርሱት? አዎ። ንጉሥ ሆይ ተረጋግተው ያስቡ እንጂ ብያለሁ። እንግዲህ ንጉሥ ሆይ ያስተውሉ፣ ተው ብያለሁ። እሺ Thank you.
መርሃ ግብራችንን ጨርሰናል። የውስጥ አገልግሎት ተጀምሯል። ማህሌቱ ተጀምሯል። ስለዚህ ማንም ሰው ሊተኛ አይገባም። ዛሬ እንግዲህ በዓመት የምናገኛት በዓላችን ናት። ትልቅ በረከት የምናገኝባት በዓላችን ናት። ለዛውም የታላቁ የገናናው መልአክ የሊቀ መላኩ የቅዱስ ገብርኤል በዓል ነው። ስለዚህ በረከት እንድናገኝ ማህሌት ስንቆም ደግሞ አባቶች ይላሉ ማህሌት በቆሙት ያክል እድሜን ይጨምራል ይላሉ አባቶቻችን። ስለዚህ እድሜያችን እንዲጨምር
የማህሌት አገልግሎት ማዘውተር ይኖርብናል ማለት ነው። ሰንበት ተማሪዎች ትንሽ አርፋችሁ ያረፋችሁ ደግሞ አሁን ስለተጀመረ ሁሉም ወደ ማህሌት ይሆናል ማለት ነው። ለጸሎት እንነሳ። ህሊናችንን ሰብስብ፣ ለጸሎት መቆማችንን እናስተውል። ፊታችንና መላገጫችን በትምህርተ መስቀል 3 ጊዜ እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤት አምላካችን ቅዱስ እግዚአብሔር ሆይ በእድሜያችን ላይ እችን ሰዓት እችን ደቂቃ ጨምረህ በማዕከላችን ተገኝተህ እንድንማማር እንድናገለግል ስለረዳህን እናመሰግንሃለን። ቀሪውን ሰዓት ባርከህ ቀድሰህ በሰላም ታሳድረን ዘንድ ከሊቀ መላኩ ከቅዱስ ገብርኤል ረድኤት በረከት ትከፍለን ዘንድ ያንተ መልካም ፈቃድ ይሆንልን። አቤቱ በተማርነው 30 60 መቶ ያማሩ ፍሬዎችን አፍርተን የመንግስት ወራሽ የክብር ቀዳሽ ታደርገን ዘንድ ያንተ መልካም ፈቃድ ይሆንልን። አቤቱ የታመሙ ወገኖቻችንን ማርልን። አቤቱ ክንፈ ገብርኤልን እንድትምርልን እንለምንሃለን። አቤቱ እኛንም ደግሞ በሕይወት እንድትጠብቀን እንለምንሃለን። ይህንን ስንለምንህ እንደኛ ንጽህና እንደኛ ቅድስና ሳይሆን ንጽሕተ ንጹሐን ቅድስተ ቅዱሳን ስለሆነች ስለ እናትህ ስለ ድንግል ማርያም ብለህ ጸሎታችን፣ መላችን፣ አገልግሎታችን ትቀበል ዘንድ የልቦና መሻታችንን ከኃጢአት በስተቀር ትፈጽምልን ዘንድ ያንተ መልካም ፈቃድ ይሆንልን። አቤቱ ሰላም እስከ ሰዓት እንዳስመሻን ሁሉ ቀሪውን ሰዓት ባርከህ ቀድሰህ በሰላም ታሳድረን ዘንድ በዓሉን የሰላም የጤና የፍቅር የአንድነት በዓል የንስሐ ጊዜ ታደርግልን ዘንድ ሳይገባን ቅዱስ ሆኖ የሚቀድሰንን ብሩክ ሆኖ የሚባርከንን ኃያል ዘላለም የሆነ ስምህ ባደፈው ቅዱስ አንደበታችን እናትህ ድንግል ማርያምን አንደበት አድርገን እንዲህ እያልን እንጠራሃለን። ስማን አባታችን ሆይ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራን ስጠን ዛሬ፣ በደላችንም ይቅር በለን እኛን የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት የአንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ማርያም ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ለጸሎት የነበረን ሰዓት የእግዚአብሔር አምላካችን ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ወደ ማህሌት አገልግሎት ማንም እንዳይቀር